ኢትዮጵያ ውስጥ በሰላማዊ መንገድ አንድ ተርም ሁለት ተርም እያገለገልን አመሰግናለሁ ብለን መለያየትን መጀመር አለብን። ያ እንዲሆን ከፈለጋችሁ ደም መቃባት የለብንም። ብዙ የአፍሪካ መሪዎች በሰላማዊ መንገድ ለወጣት አመራሮች መልቀቅ ይፈልጋሉ። ግን ችግራቸው ደም ተቃብተዋል። ኬንያ ድረስ ተከትለው ገለዋል። ጅቡቲ ድረስ ተከትለው ገለዋል። ብዙ ሀገር ሄደው አጥፍተዋል። ከወረድኩ ምን ይደርስብኛል ስለሚሉ አንዴ ደም ከነካኩ በኋላ እዚያው እንደተጠበቁ መኖር ይፈልጋሉ። እኔ ደግሞ በሰላም በተርም ማስረከብን ኢትዮጵያ ውስጥ መጀመር እፈልጋለሁ። በሰላም ማለት እንደባለፈው በቄሮና በፋኖ ግፊት ማለት አይደለም። በምርጫ ያ እንዲሆን ካስፈለገ ደም መቃባት የለብንም። ደም ካለማመዳችሁኝ እንደከዚህ ቀደሙ እኔም እዛው ነው የሚሆነውና ለራሳችሁ ስትሉ ደም ከመቃባት ተባባሪ ሁኑ።